ዛሬ በቆንጆ ፊልም ተገናኝተናል። ቻናላችንን ላይክ እና ሰብስክራይብ በማድረግ ይጀምሩ። ሲጀምር ሴጂ የምትባል ልጅ ክፍል ውስጥ ተቀምጣ ደስ ለሚላት ልጅ ደብዳቤ ስትጽፍለት እንመለከታለን። የቀጥለው ቀን ወደ ሌላ ትምህርት ቤት እንደተዘዋወረ ይነግራትና ተሰናብቷት ይሄዳል። ሴጂም ታዝናለች። ከአመታትም በኋላ ሴጂ በጣም ትቀየራለች። ላለው ልጅ ተደብቃ ስጦታ ትሰጠዋለች። ከዚያም ሴጂን ጸጉሯን እያስተካከለች በሯ ተንኳክቶ ስትከፍት ልጁ ነበር። ትደነግጣለች። ልጁ ግን ያስጠራው እህቷን ነበር። ትቆርጣለች። ባህር ዳርቻም እየተዝናናች ሀያንን ታየዋለች። የሰውነቱን ማማር ይማርካታል። ይተዋወቃሉ። በሚቀጥለውም ቀን ትምህርት ቤት ታገኘዋለች። ሀያን ሴጂንን ሰላም ብሏት ያልፋል። ጓደኞቿም በጥያቄ ያጣድፏታል። እሷም ባህር ዳርቻ እንደተዋወቁ ትነግራቸዋለች። ከትምህርት ቤት በኋላም ሴጂን ወደ ባህር ዳርቻ ሄዳ ሀያን ትጠብቀዋለች። ማግኘትም ትጀምራለች። ሀያን ሳይሆን ሌላ ልጅ ቆሞ ያያታል። ሴጂንም ደንግጣ ወደ ዳር አውጥታ እርዳታ ታደርግለታለች። ልጁም ወዲያውኑ ይነቃል። ቀን ጠዋት ሴጂን ያዳነችው ልጅ እነሱ ትምህርት ቤት ተዘዋውሮ ይገባል። እግሩም ተጎድቶ ነበረ ስትለው ፊቱን ያዞርባታል። ሴጂን አተረፈችህ ብሎ ይጠይቀዋል። ልጁም ዝም ይለዋል። ሴጂምን በመሃል ገብታ በኩራት እሷ እንዳተረፈችውና ስጦታ ሊሰጣት እንደሚገባ ትናገራለች። እንዲሁም አይስክሬም ሊጋብዛት ልጁም ይጋብዛቸዋል። ሴጂምም ለጓደኞቿ ሀያን እንደምትወደው ከሱ ሌላ ስለማንም እንደማታስብ እያወራች ድንገት በኳስ ጭንቅላቷን ይመታታል። ዞር ስትልም ሀያን ነበረ። በጣም ደንግጦ ይቅርታ ይጠይቃትና ይሄዳል። ጓደኞቿም እየሮጡ መጥተው አውቆ ይሆናል የመታሽ፣ አንቺን ለማዋራት ፈልጎ እያሉ ያጣድፏታል። ዘሃንግ ግን ደስተኛ አልነበረም። ክፍል ውስጥም የሴጂን ጓደኛ አንዷ ተማሪ ጸጉሯን ስትሬት ይነግሯታል። እሷም ሮጣ ሄዳ ታያለች። እውነት ነው የሴጂን የሁል ጊዜ ህልሟ ነበር። ሴጂንም ትጠይቃታለች። ልጅቷም የት እንደተሰራችና የብሩ መጠን ትነግራታለች። ሴጂንና ጓደኞቿም ወደ ጸጉር ቤቱ ይሄዳሉ። ባለቤቷንም ያገኟታል። ባለቤቷም መስራት እንደምትችል ትነግራቸዋለች። ዘሃንግ የጸጉር ቤት ባለቤቷን እናቴ ብሎ ሲጠራት ትሰማለች። እየሮጠችም ትሄዳለች። በቀጣይ ቀን ሴጂን ዘሃንግን በተለየ ሁኔታ ትንከባከበው ጀመር። ከትምህርት ቤት በኋላም ሴጂን ወደ ጸጉር ቤት ሄዳ ዘሃንግን አግኝታ እዚህ ምን እንደሚሰራ ጠይቋለች። ዘሃንግም የእናቱ ጸጉር ቤት እንደሆነ ሲነግራት ዘላ በመግባት እናቱን ሰላም ትላታለች። የዘሃንግ ጓደኛ እንደሆነችና አንድ ጊዜም እንዳተረፈችው ትነግራት ጀመር። ትምህርት ቤትም እንደምትንከባከበው በምላሹም ጸጉሯን እንድትሰራ ትጠይቃታለች። እሷም ትስማማለች። ነገር ግን እስኪድን ድረስ ከዚህ በኋላ ሴጂን በዛሃንግ ህይወት ውስጥ ሙሉ ለሙሉ ገባች። በማንኛውም ሁኔታ ታግዘው ጀመር። ከትምህርት መልስም በሰላም መግባቱን እንዲሁም ለእናቱ የማስታወቂያ ወረቀት መበተንም ጀመር። አንድ ቀን ከሰዓት በጣም ዝናብ ሲዘንብ ሴጂን ዘሃንግን ወደ አባቷ ማንበቢያ ቦታ ታስገባውና የአባቷንም ልብስ ትሰጠዋለች። ውስጡም በኮሜዲያን መጽሐፍ የተሞላ ነበር። ሴጂንና ጓደኞቿ እየተዘጋጁ እናያቸዋለን። ለሀያን እንደምትወደው ለመናገር ዘሃንግም ሀሳቧን ሲሰማ ትቷቸው ሊወጣ ሲል የእሱ እርዳታ እንደሚያስፈልጋት ትነግረዋለች። እሱም ያግዛቸው ጀመር። አንዱ የክፍል ተማሪ ቦታ እንዲቀይራት ትለምነዋለች። ልጁም በንዴት እንደምትወጁ መናገር እንዲወድሽ የሚያደርግ ይመስልሻል? ሀያን እውር ይመስልሻል? ምንም እድል የለሽም። ጊዜሽን አታጥፊ። የልጁ መጥፎ ቃላት ውስጧን ይሰብረዋል። ሴጂንም እያለቀሰች ዘሃንግን ተሰናብቷ ትሄዳለች። በቀጣይም ቀን ሴጂን ወደ ዘሃንግ ቤት ትመጣለች። ዘሃንግን ለመውሰድ እግሩም ተሽሎት ነበር። ሴጂንም በጣም ትደሰታለች። እናትየውም ቃሏን እንዳላጠፈች ትነግራታለች። ሴጂንም በደስታ አቀፈቻት። ትምህርት ቤት ውስጥም ውጤታቸውን እያዩ የዘሃንግ ውጤት ከሁሉም ይበልጥ ነበር። ሴጂንም በጣም ደስ ይላታል። ሌላ የሚያስደነግጥ ውጤት ታያለች። ሀያን አላለፈም ነበር። እሷም በጣም ታዝናለች። አንድ ቀን ጠዋት እነ ሴጂን ቤት ጎረቤታቸው መታ ስለ ዘሃንግ ታወራለች። ዘሃንግ በጣም ጎበዝ ተማሪ እንደሆነና ከትምህርት ቤቱም አንደኛ እንደሚወጣ አባቱም በሆስፒታል ትምህርት ቤት ውስጥ ፕሮፌሰር እንደሆነ ትነግራቸዋለች። የሴጂን እናትም እንደዚህ ያሉ ቤተሰቦች እንዴት ወደዚህ ሊመጡ ቻሉ? አባትየው ቅናተኛና መጥፎ ሰው ነው፣ አይንከባከባቸውም። ልጁም በጣም ያሰቃየዋል።
ሚስቱንም ይበድላታል። ሴጂንም ይህን ስትሰማ በጣም ታዝናለች። የዛን ቀን ማታ ሴጂን በአባቷ ማንበቢያ ቦታ ስታልፍ መብራቱ በርቶ ታያለች። ወደ ውስጥም ስትገባ አባቷ ዘሃንግን ታገኛቸዋለች። አባቷም ለዘሃንግ እቃዎችን ይሰጧል። በፈለገም ጊዜ መጥቶ እንዲወስድ ይነግረዋል። ሴጂንም የተለጠፈውን አንብባ ወዲያውኑ ከጓደኞቿ ጋር ታወራለች። ይህ ጥሩ እድል ነው ለእኔ እንደምወደው ለመናገር። ከጓደኞቿ ጋር እየተወያየች ሀያን ከሩቅ ሆኖ ሰላም ይላታል። በስፖርት ጊዜም ሁሉም ለሁለት ይሆናሉ። አንዷም ልጅ ሄዳ ከሀያን ጋር ትሆናለች። ሴጂንም ከዛሃን ጋር ጨዋታውን ሲጀመር ሀያን እነ ዘሃንግን ማጥቃት ይጀምራል። ዘሃንግ ሴጂንን በተደጋጋሚ ይከላከልላታል። ዘሃንግ ሲወረውረው ሴጂን መሃል ገብታ በኳስ ተመታ ትወድቃለች። ዘሃንግ በጣም ይናደዳል። በዚያን ቀን ማታም ሴጂን ከሀያን የድምፅ መልእክት ይደርሳታል። ስለተከላከልሽልኝ አመሰግናለሁ። እሷም በጣም ትደሰታለች። ከጥቂት ደቂቃ በኋላም ሌላ የድምፅ መልእክት ይደርሳታል። ከዘሃንግ ነበር። ደህና እንደሆነች ሊጠይቃት ነበር። ሴጂንም በአንዱ መልእክት ስትደሰት፣ በሌላኛው ደግሞ ግራ ትጋባለች። ጠዋትም ወደ ፀጉር ቤት ትሄዳለች። የዘሃንግ እናትም ፀጉር አጠብ ትነግራታለች። በዝምታም ፀጉሯን ያጥባታል። ሽርሽር የሚሄዱበት ባስ ላይ ሴጂን ስትገባ ሁሉም በአድናቆት ተመለከቷት። ከኋላም ተቀምጦ ዘሃንግ በደስታ ፈገግ አለ። በዚያን ቀን ማታ የሴጂን ጓደኞች ዲኮር ሰርተው ሀያንና ሴጂንን ያገናኛሉ። ሀያንም ባየው ነገር ተደስቶ ያደንቃታል። ፀጉሯንም እንዳማረባት ይነግራታል። ሴጂንም መናዘዝ ትጀምራለች። እኔ በጣም ወድሃለሁ፣ እዚያ ሰው ልነግር ነው። ሴጂንም ወደ ግሩፑ ትቀላቀላለች። ጓደኞቿም እንዴት እንደነበረ ይጠይቋታል። መልስ አሰጣቸው። ዘሃንግን ታየዋለች። በሚቀጥለው ጠዋት ዘሃንግ ይዘጋታል። ሳያናግራት ይመለሳሉ። በዚያን ቀን ምሽት ዘሃንግ የማንበቢያው ቤት መብራት በርቶ ያይና ወደ ውስጥ ለመግባት ያመነታል። ወደ ውስጥም ይገባል። ሴጂንም ተቀምጣ እያነበበች ነበር። ዘሃንግም ሶፋ ላይ ተቀምጦ መጽሐፍ አንስቶ ማንበብ ይጀምራል። ለትንሽ ጊዜም ሳይነጋገሩ ይቆያሉ። ሴጂንም ማውራት ትጀምራለች። ምን እንደተፈጠረ ለማወቅ አልጓጓህም? ለሀያን እንደምወደው አልነገርኩትም። ዘሃንግም ለምን ይላታል። እሷም ትምህርቴ ላይ ማተኮር ስለምፈልግ ለጓደኞቼ እንዳትነግራቸው እንዲያዝኑብኝ አልፈልግም። በሚቀጥለው ጠዋት ሴጂና ጓደኞቿ ዘሃንግን ከሌላ ልጅ ጋር ሲያወራ ያዩታል። ሴጂንም ትቀናለች። ሴጂን ቤት ይሄዳል። ስጦታ የሚሰጣትና ይሄዳል። ሴጂንም ጠርታ ታስቆመዋለች። ከልጅቷም ጋር ያለውን ቅርበት ትጠይቀዋለች። እሱም ምንም ይነግራታል። መልካም ፈተና ይሆንልሽ ብሎ ተሰናብቷት ይሄዳል። የመፈተኛ ቀኑ የሚደርስና ወደ ትምህርት ቤት ትደርሳለች። በድንገትም ስጦታ ይሰጣታል። ትልቅ አሻንጉሊት ካደረገ ሰው። አሻንጉሊቱም ዘሃንግ ነበረ። ሴጂንም በጣም ደስ ይላታል። ውጤት በሚወጣበት ቀን ሴጂንና ጓደኞቿ ምሳ ለመብላት ተሰብስበው እናቴን መርዳት አለብኝ ብላ ጥላቸው ትሄዳለች። ዘሃንግም መሄድበት አለኝ ብሏቸው ይሄዳል። እነሱም በመጠራጠር ተደብቀው ተከተላቸው። ሲያዩቸውም ሴጂንና ዘሃንግ አብሮ ሲሄዱ ያያቸዋል። ሴጂንና ዘሃንግ መጀመሪያ የተዋወቁበት ባህር ዳርቻ ይሄዳሉ። ሴጂንም ለምንድነው ግን የዚያን ቀን ውሃ ውስጥ የገባኸው ብላ ትጠይቀዋለች። እሱም በጣም ከፍቶኝ ነበር፣ በጣም ደክሞኝም ነበር። ስትዋኝ ሳይሽ ደስ አልሽኝ። ቀስ ብሎም ስሟን ያለበትን ባጅ ሰጣትና እጇን ይዞ አይኗን እያየ እንደሚወዳት ነገራት። እጅ ለእጅ ተያይዘውም ሴጂን ቤት ደረሱ። ጠጋ ብሎም ሳማት። ቻውም ተባብላ ገባች። የዘሃንግ እናት ቅዳሜ ዕቃ ለመግዛት እንደምትሄድ ትነግረዋለች። እሱም አብሬሽ እንድመጣ ትፈልጊያለሽ? አይ ፀጉር ቤቱን ጠብቅ ትለዋለች። በቀጣይ ቀን የሴጂን ቤተሰቦች ሽርሽር ሊሄዱ እየተዘጋጁ ሴጂን ለዘሃንግ ትደውልለታለች። ስለ ቅዳሜው እያስታወሰችውም ነበር። ሴጂንም ለጓደኞቿ ደውላ ለቅዳሜው ቦታውን እንዳሳምሩላት ጠይቃቸዋለች። ቅዳሜም ቀን ጓደኞቿም ቦታውን ለማሳመር እየሰሩ ሴጂንና ዘሃንግ ቦታው ላይ ይደርሳሉ። ሴጂንም ደንግጣ ዘሃንግን ታቅፈዋለች። በእጇም ምልክት ትሰጣቸዋለች። እነሱም አልገባቸውም። በዛው ሰዓት ዘሃንግ መልእክት ይደርሰዋል። ስልክ መደወል አለብኝ ብሏት ስልክ ይደውላል። በጣም ደንግጦ ይመጣና እናቱ ሆስፒታል እንደተኛች ይነግራታል። ይቅርታ ጠይቋት በሩጫ ወደ ሆስፒታል ይገባል። እናቱንም ያያታል። እራሷን አታውቅም ነበረ። አባቱ ነበር ከጎኗ የቆመው። ከፎቅ ላይ እንደወደቀች ይነግረዋል። ለእሷ ከማዘን ይወቅሳታል። ህይወትህን ያበላሸችው እሷ ናት እያለ ዘሃንግም እንደዋሸውና እሱ እንደጣላት ሲነግረው ጥሎት ይሄዳል። ቀኖችም አለፉ። ዘሃንግም ማንንም ሊያገኝ አልቻለም። ስለዚህ ሴጂንና ጓደኞቿ ወደ
እናቱ ጸጉር ቤት ይሄዳሉ። ይከራያል የሚል ያዩና ግራ ይጋባሉ። ሴጂንም ትዝ ሲላት አባቱ የሆስፒታል ፕሮፌሰር እንደሆነ ታስታውሳለች። ባስም ይዛ ወደ ሆስፒታሉ ትሄዳለች። ሆስፒታሉም ደርሳ የዛሃንግ እናት የተኛችበትን ክፍል ጠይቃ ትሄዳለች። በር ላይም ስትደርስ ዛሃንግና እናቱ እየተላቀሱ ያወራሉ። ከአባትየው ለማምለጥ ከሀገር መውጣት እንዳለባቸው አለበለዚያ እንደሚገላቸው። ሴጂንም በሰማችው ነገር በጣም ታዝናለች፣ ትከፋለች። ስልክም ደውላ ለሱ ስሜት እንደሌላትና እንደ ጓደኛ እንደምታየው ትነግሯለች። ከዚህም በኋላ መገናኘት እንደሌለባቸው ጭምር። ከዚያም ስልኩን ትዘጋዋለች። አዝናም ትመለሳለች። ከቀናት በኋላም ከትምህርት ቤት ምርቃታቸው ነበረ። ሴጂምም ደስተኛ ትመስላለች እንጂ ደስተኛ አልነበረችም። ሴጂም ባህር ዳርቻው ላይ ተክዛ እየተራመደች መልእክት ለጓደኛዋም ትጽፍላታለች። ዛሬ ላገኝሽ አልችልም፣ ደህና አይደለሁም። ጓደኛዋም ሳይሽ ግን ደህና ነሽ። ትደነግጣለች። ስልኳም ይጮሃል። ስታነሳውም ከኋላዋ ስሟን ይጠራታል። ስትዞር ዛሃንግ ነበር። ይተቃቀፋሉ። ሴጂንም ይቅርታ ጠይቀዋለች። የተናገረችው ነገር በሙሉ ውሸቷን እንደሆነ። አንድም ቀን እረስችህ አላውቅም፣ ስለ አንተ ማሰብ አቁሜ አላውቅም። እየሳቀም ከቦርሳው አውጥቶ ስጦታ ይሰጣታል። እያንዳንዱ ነገር አንቺን ይገልጻል ይላታል። ድጋሚም ይተቃቀፋሉ፣ ይታረቃሉ። ፊልሙ